ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የሀገሬ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ያለው አልሐምዱሊላህ። ያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ ሀባይቢ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁኝ። እንግዲህ የዛሬው ቪዲዮ ከብሰት ኢራኒ ነው። ሩዝ ኢራኒ ነው የምንሰራው ዛሬ አብረን ኢንሻአላህ። እዚህ ጋር ዶሮ አለኝ፣ ነጭ ሽንኩርትና ዝንጅብል እንዲሁም በኋራት ሙሸከል አለኝ እና የተፈቀፈቀ ካሮት። እዚህ ጋር ደግሞ ሽንኩርት እያቁላላው ነው። እንግዲህ ቪዲዮውን ከሰራ 3 ቀን ምናምን አልፎታል። ዛሬ ነገ በማለት አልፖስትኩላችሁም። ያደረ ቪዲዮ ነው ልላችሁ ነው። እና ሽንኩርቴን በዚህ መልኩ ቀይ እስከሚሆን ድረስ፣ ያው ቀይም አልሆነም፣ በዚህ መልኩ ያው እንደምታዩት ነው። እንግዲህ የኛ ቤት ሙያ ነው። እንግዲህ ከዛ ዝንጅብልና ነጭ ሽንኩርቴን ጨመርኩኝ። ቅድም ፈጭቼ ያስቀመጥኩትን ዝንጅብልና ነጭ ሽንኩርት ማለት ነው። ቅድም የምላችሁ እንግዲህ ከትላንት ወዳ የፈጨሁትን ዝንጅብልና ነጭ ሽንኩርት ነው። ከሁለት ቀን በፊት የተቀረጸ ቪዲዮ ነው በነገራችን ላይ። ከዛ ቲማቲም ጨመርኩ። ቲማቲም አለመጨመር ትችላላችሁ። ይሄ የኛ ቤት ሙያ ነው ብያቸዋለሁ። ኢራኒ ላይ ሲሰራ ብዙ ጊዜ አይጨመርም ቲማቲም። እኛ ግን ስለምንፈልግ ቲማቲም ጨምረንበታል። ቲማቲም ስለምንወድ ማለት ነው። እና እዚህ ጋር ደግሞ ስኳር አለኝ፣ አንድ ብርጭቆ ከግማሽ ስኳር። እንግዲህ ሩዝ ኢራኒ እንደሚታወቀው ስኳር ይገባበታል። ይህ ስኳር የቀለጠ ስኳር ማለት ነው። እና እሱን በጎን እያቀለጥኩኝ ነው። እዚህ ጋር ኩሽና በዚህ መልኩ እየበሰለ ነው። ከዛ በኋላ ቅመሜን ጨመርኩ። በኋራት መሸከል ታውቃላችሁ። በኋራት መሸከል እንግዲህ ከሁሉም የተቀላቀለ ማለት ነው። ከዛ በዚህ መልኩ እንደዚህ መሰለመስ። በነገራችን ላይ ሙያ ከኔ በላይ ትጠላላችሁ ምናምን ብዬ አልሰክሳችሁም። እንግዲህ ሁሉም ቤት ሙያ ይለያል። እንግዲህ እኔ የማሳያችሁ የኛን ቤት ሙያ ነው። ከዛ ካሮቱን ጨመርኩኝ። እና እንትን ዚብዳ መራ የጨመርኩበት። ከዛ በኋላ እንደዚህ ማቆላላት ነበረብኝ እና አቁላላት። በነገራችን ላይ ይቅርታ እንግዲህ ለድምጼ። እና እዚህ ጋር ኮዝበራ ጨመርኩኝ። እንቅልፌ መጥቶኛል። ሌሊት ላይ ነው ኤዲት እያረኩት ያለሁት ቪዲዮውን እና ለዛ ነው ለድምጼ በጣም ይቅርታ። በጣም ድክም ብሎ ስለነበር የጁምአ ስራ፣ ለዛ ነው ሀባይቢ። ነገ ደግሞ ያው የነገን ደግሞ ፈጣሪ ነው የሚያውቀው። ኤዲት አድርጌ ልተኛ ብዬ ነው ማለት ነው። እና ኮዝበራ ጨመርኩ። በዚህ መልኩ ስኳሩ ያው እዚህ ጋር እየቀለጸልኝ ነው። በዚህ መልኩ እየቀለጠ ነው ስኳሩ። በነገራችን ላይ እንዳይቃጠል ቶሎ አማስሉኝ ይላል። መመሰል አለበት። ገልበጥ ማድረግ አለብን ማለት ነው። እንዳይቃጠል፣ ከተቃጠለ ጣዕሙ ይቀየራል ማለት ነው። እና በዚህ መልኩ ገልበጥ አደረኩት። ከለሩም አሪፍ ከለር ነው ያለው። ምንም አይልም። ያው ለሩዝ ጥሩ ከለር ነው የሚሰጠው ከለሩ እንደዚህ ሲሆን። እና ላይክ አይረሳ፣ ላይክ አድርጉ ሀባይቢ። ላይክ ሼር ሰብስክራይብ ያደረጋችሁ አበረታቱኝ የኔ ወዶች፣ ደገፍ አድርጉኝ ነው የምላችሁ እንደሁሌውም። ከዛ እዚህ ጋር ዶሮዬን ጨመርኩኝ። ጥቤ ያስቀመጥኩትን ዶሮ። በነገራችን ላይ እኛ ብዙ ፋሚሊ ናቸው። ስለዚህ ስንሰራ 2 ዶሮ ምናምን ነው የምንሰራው እና እንደዚህ ጨማመርኩ ማለት ነው ዶሮዬን። እንግዲህ የዶሮዋ ቆዳኛ ቤት የትኛውም አይነት ምግብ ላይ ኢዳም ላይ ራሱ አይጣልም። የዶሮዋን ቆዳ እንደዛ ነው የሚፈልጉት አረቦቹ። እዚህ ጋር ደግሞ ስኳሩ እየቀለጠ ነው። እዚህ ጋር አላሳየኋችሁም ቅድም ያደረኩት ሙያተል ወርድ እና ሙያተል ኻዲ እንዲሁም ሙያተል ዛህራ አለኝ። ከዚህ ከ3ቱም አድርጌበታለሁ። ይሄንንም አለማድረግ ትችላላችሁ። ብዙ ጊዜ ይሄን የሚጠቀሙት ሩዝ ቡሪያኒ ላይ ነው። ግን እኔ እዚህም ላይ እጠቀማለሁ። ከዛ ስኳሬን አቀለጥኩና በዚህ መልኩ ጨመርኩኝ ማለት ነው። ኩሽናው ላይ እንግዲህ ስኳሩን ተጠንቅቃችሁ እጃችሁን እንዳያቃጥላችሁ፣ ምክንያቱም በጣም ከባድ ነው። ካቃጠላችሁ ማለት ነው እየቀመሰ ያውቀዋል ነው የምላችሁ። ጠባሳ ራሱ አይለቅምና ጥንቃቄ ያስፈልጋል። በዚህ መልኩ ገልበጥ አደረኩት እና ሰርታችሁ ሞክሩት ሀባይቢ። ከዚህ የተሻለ አሰራር ካለ
ሸር አድርጉኝ ማለት ነው። ከዛ ውሃ ጨመርኩበትኝ። ውሃ ጨመርኩበት። ያው ራስን ችለህ ብሰል አልኩትና እዚህ ጋር ሰላጣ ሰራሁኝ። ያው ሰላጣ ሐር እና ሰላጣት ለበን እና ሰላጣ ኸያር እና ቲማቲም መከስ ሰራሁ ማለት ነው። ማባያ በዚህ መልኩ ቆንጆ ሰላጣ ሰርችላቸዋለሁ። ለበኑና ሰላጣ ሐሩም እንደዛው እና መሀል ላይ አንዳንድ ጊዜ የሚያናደኝ ሴትዮ ስራ እኔ ሰርቼ ስጨርስ መሀል ላይ መታ ታበላሽብኛለች። ሰርቼ ልጨርስ ስል ሰውየው ሲመጣባት ደንግጣ ዘላ ኩሽና ገባችና ሩዙ ለብቻው ነበር መቀቀል ያለበት። እሷ ግን መጥታ ከላይ ጨመረችብኝ ማለት ነው። አጥቤ ያስቀመጥኩትን ሩዝ ከላይ ጨመረችውና ንኩርኩር አረገችው እንደዚህ አድርጋ። ከዛ በኋላ ደርሶ ተዘረገፈ። ለማንኛውም ያው አንዳንድ ጊዜ ያናዳሉ ሰዎቹ። እኔ የሰራሁትን ምግብ ራሴ የሰራው ብላ ነው የምታቀርበው። ኦኬ ችግር የለውም ግን መጨረሻ ላይ አበላሽታብኛለች። እና ለማንኛውም በዚህ መልኩ ሆኖ ተደርሷል ማለት ነው ሩዙ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበልልኝ።